ሰላም የሸጊቱ ቲዩብ ቤተሰቦች እንደምን አላችሁ? በዛሬው ቪዲዮ የውሃ አጠቃቀምና የልብ ጤና በሚል ርዕስ መጥቻለሁ። ውሃ ሕይወት ነው። ነገር ግን ውሃን በምንሰጣቸው ትክክለኛ ሰዓቶች ልባችንን ከከባድ አደጋ መታደግ እንደምንችል ያውቃሉ? ዛሬ ለልብ ጤና ተመራጭ የሆኑ የውሃ መጠጫ ሰዓቶችን በዝርዝር እናያለን። እንኳን ወደ ሸጊቱ ቲዩብ በሰላም መጣችሁ። ለልብ ጤና ተመራጭ የሆኑ የውሃ መጠጫ ሰዓቶችን እንደሚከተለው አቀርባለሁ። አንደኛው ጠዋትና ከእንቅልፍ ሲነቁ። ይህም የውስጥ አካላትን ለማነቃቃትና የደም ዝውውርን ለማሳለጥ ይረዳል። ሁለተኛው ከመታጠብ በፊት። ይህም የደም ግፊትን ዝቅ ለማድረግ ይረዳል። ሶስተኛ ከምግብ 30 ደቂቃ በፊት። ይህም ለምግብ መፈጨትና ለክብደት መቀነስ ይረዳል። ሌላው ከመተኛታችን በፊት። ይህ በሌሊት የሚከሰትን ድንገተኛ የልብ ህመም ወይም ስትሮክ ለመከላከል ይረዳል። እንግዲህ ቀላል የውሃ አጠቃቀም ለውጥ ትልቅ የጤና በረከት ያመጣል። የዛሬውን ቪዲዮ በዚህ ላይ አበቃው። በሚቀጥለው ቪዲዮ ለ14 ቀን ስኳር ብናቆም በሰውነታችን ውስጥ የሚፈጠረውን ነገር አብረን እናያለን። እስከዛው ለሰውነቶ ፈውስ ለነፍሶ ሰላም እንዲሆንላችሁ እመኛለሁ። ሰላም ቆዩን።